እንግዲህ ያው እንደምንሰማውና እንደምናየው ተሆነ አብርሽና ሩታ ዳግመኛ ፍቅር እየተሸታተቱ ነው ማለት ነው። ግን የአብርሽና ሩታ ድራማና ታሪክ በመቼ ዓመተ ምህረት በመቼ አገር በመቼ ቀን ታሪኩ እንደማያልቅ 100% እያየን እየሰማን ነው ማለት ነው። ሁሉ ነገር አበቃቃለት ልህር ነው ውጭ ልየንዬ ብላ ዱብ ትትል ጽጌት አዲስ አበባ ተሸገር ከች ብላ ፍቅር ነስንሳባቸዋለች ማለት ነው። ሩታና አብርሽን እንዲያውም አለበት ፈንድቆ ወይም ሆቴል ልዩን አቅፋ ይዛ መታ በደስታ ተውጠዋል ማለት ነው። አሰላሙ አለይኩም ረህመቱላሂ ወበረካቱሁ። ውድና የተከበራችሁ የመሪም ቅመም ቻናል ተከታይ በሙሉ ሰላም እንዴት ናችሁ? እኔ ያለሁ አልሐምዱሊላህ ሰላም ነኝ። ለቻናል አዲስ የሆናችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ፣ አጠንክሩኝ። እኔ ያለሁ አልሐምዱሊላህ ሰላም ነኝ። ሰላም ለሀገራችን፣ ሰላም ለህዝባችን። እንግዲህ አሁን እንዴት ታወቀ እንዴት ተለመደ እንደምታውቁት እንደለመድ ነው አብርሽና ሩታ ሸይት ይጣሉ ሸይት ይታረቁ ዝም ብሎ የውሪ ጨዋታ ሆኗል ህይወታቸው ማለት ነው። በዚህም መሃል ልጅ ስለተፈጠረ ወይም ልጅ ስለተጸነሰ ወይም ልጅ ስለተወለደ እንግዲህ ኢንሻአላህ ቢኢዝኒላህ ያው እንደምታዩት እርቅ እየወረደ ነው ማለት ነው። ሩታ ግን ትንሽ ሲከፋሽ ቱር ብለሽ ወደ ውጭ ሄዳለሁ ማለቱ ይቅርብሽ። ተዝቀደምም እንደዚህ ታታረግሽ በፊት አባ ኮርዩ ሄዳለሁ ውጭ ብለሽ ጋሽዬ አብርሽ አባት አዲስ አበባ ድረስ 2-3 መጥቶ እነ ኤሉ በቃ ሁሉም መተው ተሰባስበው አልቅሰው ለምነው አስቀርተውሻል ማለት ነው። ከዛ አስቀሩሽ እንደገና ሰርግሽን በዱባይ አረግሽ። ተዛ ሊጸነሽ ያረግሽ ወለድሽ። አሁን ደግሞ ተና ልጅ ሄዳለህ የምትይውን ታሪክ እንዲታቋርጭና እንዲታየው ብዙ ጓደኞችሽ ርብራቢ ላይ እያረጉ ነው ማለት ነው። ብዙ ጓደኞችሽ ይቅርታ እየለመኑሽ ነው ማለት ነው። ግን አንድ ሰው ሲናደድ የሁለት በትቆጣ እዚህ ቦታ ሄዳለሁ እንደዚህ አረጋለሁ ብሎ በደራ ወይም በልክ መናገር ጥሩ እንዳልሆነ እገምታለሁ አምናለሁ ማለት ነው። ምክንያቱም የማይሆን ነገር ነው ማለት ነው። እና ውዶችዬ ያው እንግዲህ ለዛሬ የነበረ ቪዲዮ ይሄን ይመስላል። ሰላም ለሀገራችን፣ ሰላም ለህዝባችን። ቪዲዮውን ተወደዳችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሰላም ለሀገራችን አላህ ያርግልን። ሀገራችን ህዝባችንን ሰላም አላህ ያርግልን። ሰው ሰላም ትሆን ነው ሀገር ተቦታ ቦታ ተንቀሳቅሶ ስራም የሚሰራው ህይወቱንም የሚመራውና ማለት ነው። እና ወዶችዬ እኛ ማለት ነው ተነጣላም ሆነ በፍቅርም የምንናገረውንና የምናወራውን ተችተንና ታይነን መናገር ይጠበቅብናል ማለት ነው። ምክንያቱም የሰው ልጅ ሸይጣን የማይሰራ የለውም። ወንድና ሴትን አገናኝቶ ልጅ የሚፈጥረው ዲማ አርግቶ ሸይጣን አዲር። ስለዚህ ሸይጣን የማይሰራውና የማያረገው ነገር ስለሌለ ብዙ ነገር ቦታ መድረስ ጥሩ አይደለም ማለት ነውና በአግባቡ ወይም በልክ ወይም ስርዓት ባለው ነገር ብንነጋገር አሪፍ ነው ብዬ ነው የማምነው ማለት ነው። ሆኖም ሳለ እንግዲህ ሀገራችንን ሰላም ህዝባችንን ሰላም አላህ አድርግልን፣ መጨረሻችንን ደግሞ አላህ ያሳምርልን። እና ቪዲዮውን ተወደዳችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ፣ አጠንክሩኝ ማለት ነው። ሰው ዲነኛ ኸይረኛ ሰላም ትንሆን ነው ሀገር ተቦታ ተነቃንቀን ተሸጋግረን የምንኖረው የምንሰራውና አላህ ሀገራችንን ህዝባችንን ሰላም አላህ ያርግልን እያልኩ እመኛለሁ ማለት ነው። እና እንግዲህ አብርሽና ሩታም አላህ ሱብሃነሁ ወተዓላ ልቦና ይስጣችሁ፣ ሂዳያ ይስጣችሁ። ምክንያቱም ጓ ባለ ቁጥር በር ይከፈታል እንዴ? አይከፈትም። አብርሽና ሩታም በሆነ ነገር ጓ ባለ ቁጥር አባከርዮ እያላችሁ የምትበሳበሱትን ነገር ትታችሁ በቀጥታና በስርዓት ይሄንን ጨቅላ ወይም ይሄን እንጩጭ ልጅ እንድታሳድጉ እፈቅዳለሁ ማለት ነው። እና ውዶችዬ እንግዲህ ሌላ ምንም ልነግራችሁና ሌላ ምንም ልመክራችሁ አልችልም ማለት ነው። እና ውዶችዬ እንደዚህ በሚል መልኩ እያሳሰብኳችሁ ቪዲዮውን ላይክ እና ሼር እያደረጋችሁ አበረታቱኝ፣ አጠንክሩኝ። እንግዲህ ይሄን የማያውቅ ሰው የለም ብዬ አልገምትም። ይሄ ማለት ለውዝ ይባላል በሀገራችን ማለት ነው። ወይም በዚህም ያው ነው ስሙ። እና ውዶችዬ እንደምታውቁት ይሄ በርዶ ይሄ በረዴ ይሄንን ጨምሬያለሁ ማለት ነው። እንግዲህ ሴትነት በየቦታው ነው ማለት ነው። መልክ ስጠኝ እንጂ ሙያ ተጎረቤት አይደለም የሚባል የሀገራችን ሰው መልክ ታላችሁ ሙያ ነፍ ነው ተጎረቤት። እና
ውዶችዬ እንግዲህ አብሽሩ፣ ጠንክሩ። ሰላም ለሀገራችን፣ ሰላም ለህዝባችን። ቪዲዮውን ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱ። ቻው